የቀየርኩት እምነት እንጂ የቀየርኩት አምላክ የለም። ይሄን የመረራችሁም ቢሆን ዋጡት። ድሮም ካፊር እያለሁ ያኖረኝም ሲያበላኝም አፊያም ሲያደርገኝም እንደፈለኩት እንድንቦላካ ያደረገኝ አንድ አላህና አንድ አላህ ብቻ ነው። ካለው ውጭ ሌላ አምላክ ስለሌለ ማለት ነው። ስለዚህ እስልምና ትልቅ መታደል ነው። አይደለም እኔና መሰል በኩፍር አሮንቃ ውስጥ የነበርን ይቅርና ነብያቶች እንኳን ለልጆቻቸው የሚመኙ ትልቁ የዱንያ የሚያፈራ ትልቁ ውርስ ነው። ለዚህ ነው ያ ቡነየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ልጆቼ ሆይ አላህ Subhanahu Wa Ta'ala እስልምናን ለናንተ ከምርጫዎች ሁሉ ብልጭ አድርጎ መርጦላችኋልና ሙስሊም ሆናችሁ እንጂ እንዳትሞቱ ይላሉ። ስለዚህ ሙስሊም ሆኖ መሞት በዓለም ወደር የሌለው እድለኝነት ነውና ይሄን ይመስላል። አልহামዱሊላሂ ረቢል ዓለሚን። ከዚህ ቀጣይ የሚያሉትም ክትትሎች የሚያሰጉኝ አይደሉም። መድኃኒቶችም ራሱ በቅርብ የምከታተላቸው በቅርብ የሚገኙ ናቸውና አልহামዱሊላሂ ረቢል ዓለሚን በጥሩ ሁኔታ በጥሩ አፍያ ነው ያለሁት። ይህን መልእክት ለማስተላለፍ ነው ኢንሻአላህ ተዓላ። ኢንሻአላህ ሌላው እንደ ተጨማሪ መልእክት እኔም መሰልም ሆነ ሌሎች ሰለምቴዎች ወይም ደግሞ ወደ እስልምና ለሚመጡ እህት ወንድሞች የማስተላልፈው ነገር ምንድነው? እናንተ ብቻ አላህ Subhanahu Wa Ta'ala ኃያልነት ብቸኛ ተመላኪነት ይግባችሁ እንጂ ከዛ በኋላ ማንኛውም ነገር አያሳስባችሁ። እንደነገርኳችሁም ነው ማለት እንደማ አንዲት እህት አላህ ጽናቱን ይስጣትና የተናገረችው ንግግር አሁን ድረስ የሆነ ውስጤ ላይ ያለና አላህ Subhanahu Wa Ta'ala እርዳታው ከኔ ጋር ከሆነ እኔም ሐቁን ጠብቄ እሱንም ማመልከው ከሆነ እንኳንስ የሰው ልጆችን ይቅርና ሸይጣንን ያገራልኛል አለች። ግልጽ ነገር ነው። ለምን አላህ Subhanahu Wa Ta'ala ነገራቶችን በማግራት በኩል ነገራቶችን በመርዳት እንደው ምንድነው ይሄ እያንዳንዱ ነገር ፈውቀል ሙራድ ወይም ከምንፈልገው በላይ በማድረግ በኩል አላህ Subhanahu Wa Ta'ala ለእያንዳንዱ ነገር መፍትሄዎችን የመፍትሄ ሐሳቦችንም ያስቀመጠበት ጉዳይ ነውና በተለይም ወደ እስልምና የምትመጡት ወንድሞቼ አደራችሁን ፈተና አሁንም ያለ ነው። ለወደፊቱ የመረረን አይደለም የምንወጣው መፈተኑ ራሱ ይሄ ግልጽ ነገር ነው። እንግዲህ ነብያቶች ምን ሰርተው ነው የሚፈተኑት? ግን ለኡማው ራሱ ይሄ እነሱ ለሚከታተላቸውንም ለነሱም ይሄ ራሱ ትልቅ ታምር ነው። ሰው ልጅ እኮ እንደው አይደለም ተውትና በአካዳሚ ደረጃ እንኳን አንድ ሰው ኮምፓውንድ እየወጣ ወይም ደግሞ ከአንድ ትምህርት ቤት አሸናፊ ሆኖ ፈተና ግን እንደማንኛውም ነው። እንደ ሰነፍ ተማሪው እንደማንኛውም ፈተና የሚቀርብለት። ስለዚህ ፈተና ሊቀርብ ይችላል። ያን ፈተና ደግሞ ከቤተሰብ ነው የሚጀምረው ማለት የራስ የህይወት ተሞክሮም ስላለ ማለት ነው። ስለዚህ አደራችሁን ጽናት ይኖራችሁ ነው። ጽናት ትልቅ ነገር ነው። በቃ ልክ አንድ መድኃኒት እየመረረን እንውጣዋለን ፍሬውን በመናፈቅ ወይንም ደግሞ አፍያን በመናፈቅ ማለት ነው። ስለዚህ ትንሽ ነገር የምትታገሱት ነገር እድሜ ልካችሁን የህይወት መስመራችሁን ይዘረጋል፣ ፍሬም ያፈራል። በዚሁ አጋጣሚም ልታውቁት የሚገባ ነገር አንድ ሰው ሲሰልም የሚጠቀመው ራሱ ነው፣ ሲከፍርም የሚጎደው ደግሞ ራሱ ነው። ይሄ ነው ልክ ቁርአን ላይ አለ እንተክፍሩ አንቱም ወመን ፊል አርዲ ጀሚዓ ኢነላህ ለገኒዩን አኒል ዓለሚን ይላል ቁርአን ላይ። እናንተም በምድር ውስጥ ያለ በአጠቃላይ ፍጥረታት ቢክድ አላህ Subhanahu Wa Ta'ala ካለማት የተብቃቃ ነው። ከኛ ከሰለምቴዎችም ሆነ ከነባር ሙስሊሞች የሚፈልገው ነገር የለም። ስለዚህ በመስለማችሁ መን አሚለ ሷሊሃ ፈሊአንፉሲኩም ነው። መልካም ሲሰሩ ለነፍሶቻችን ነው፣ ለነፍሴ ነው። መን ከፈረ فعليه ኩፍሩ ነው። የካደ ሰው ደግሞ ክደቱ በራሱ ላይ ነው፣ ከሰረቱ በራሱ ላይ ነውና ለከሌ ብዬ ለእንደዚህ አይነት ነገር በተለይም ጥቅምና የሆነ ነገር ፈልጋችሁ የምትመጡ ከሆነ ሳምንት አትቆዩም። እንደውም በአብዛኛው አላህ ይጠብቀን እያየነ ነው እንደነየኒ ጓየው አይነት ነገር። እንደውም አሁን ሰሞኑን ደግሞ ሶሪትና ምናምን ነገር እንዲያየነ ነውና ይሄ የመገለባበጥ ፍሌክሲብል የሆነ እስልምና እኔን አያስተናግድም። ፈስተቂም ከማ ኡሚርት ወመን ታበ ማክ ነው። በታዘዝከው ነገር ቀጥበል። ይሄ ቁርአን አንቀጽ ለነብያችን ነው ኒዳው ማለት ነው። ላኪን ደግሞ በቃ በታዘዝንበት ነገር ቀጥንበል። ይሄ ጽናት ካለ ያ ሱብሃንአላህ ዱንያ ላይ ማሄራ ላይም አላ አሁን አንዳንድ ሰዎች እዚህ አካባቢ ስለሆንኩ እንዲፈተና ይደርስብኛል። አላህ Subhanahu Wa Ta'ala ኢነላህ ዩዳፊዑ አኒል ለዚነ አመኑ አላህ Subhanahu Wa Ta'ala ከሚያምኑ ህዝቦች ላይ ጉዳትን ይገፋተራል። እያየነ ነው እኮ በፊራውንም ዘመን አማይ ነበር አብሮት የሚኖርን። አላህ Subhanahu Wa Ta'ala ግን ከእንደዚህ አይነት ጀባቢራዎችና ጨካኝ ሰዎች መካከል ይጠብቃቸዋል። ለምን? አላህ Subhanahu Wa Ta'ala ከነሱ ጋር ከማኞች ጋር ስለሆነ። ስለዚህ እምነታችን ይዘን ጽናት የምናደርግ ከሆነ የትኛውም ፈተና በሉተኝ ፔኔትሬት ነው የሚሆነው። በቀላል ነገር ነው የምታልፉት፣ በብቃትም ነው የምታልፉት። ስለዚህ እናንተም ራሱ መጽናታችሁ እናንተ ለሚከተል ሰው ራሱ ትልቅ አርአያ መሆን በቃ አርአያ ምሳሌን የመሆን ነገር ይሄ ለነፍሴም ጥያቄ ነው። እንደው ለሌሎች ራሱ ለሚመጡትም አርአያ የመሆን እንጂ ሳምንት ሰለምኩ መልሼ ሳምንት እንዲህ አይነት ጌም ይሄ ግም ነው እንጂ ጌምም አይደለም በመሰረቱና አብዛኛው እንደው እስልምናን አስጠላለው ብላችሁ ከሆነ ይሄ በታምር አይደለም። እናንተ የትላንት ሰለምነ ምናምን ነገር ብላችሁ እንትን የምትሉ
እንደው ታላላቅ ቁረይሾችም ወይም ደግሞ ታላላቅ መንግስታት ስንት በሚዲያውም ዘርፍም ተቀባይነት ያላቸው በብዙ በስልጣንም ያሉት ልክ አይሁዶችን የሚመስል ማለት ነው መጀመሪያ ላይ ገብተው ወደ መጨረሻ ላይ እንመለስ ብሏል ቁርአን ላይ መጥቷል ያን እስልምናን አይጎዳንም እስልምናንም ሙስሊሞችን መጉዳት አይችልም አላህ Subhanahu Wa Ta'ala ማንም ፍጥረት ሊጎዳው ስለማይችል ማለት ነው አላህ Subhanahu Wa Ta'ala ስልጣኑ ድሮም ካሚል ነው አሁንም ካሚል ነው ለወደፊትም ካሚል ነው እስልምና ጎደሎ የለበትም እኛ ሰለምቴዎች መተን የሙስሊም በነገራችን ላይ እስልምና የጥራትና ምንድነው ጥሪትና ጥንፈፍ ያለ ዲን ነው ለዚህ ነው ቁርአን ላይ በሱረቱል ዙመር አላ ሊላሂ ዲኑል ኻሊስ ይላል ንቁ ያላ ዲን ጥሪትና ጥንፈፍ ያለች ነው ጥራት ነው ልክ አንድ ምርት ምን አለ ኳሊቲ ዛሆር ዲፈረንስ ብሎ ጥራት መለያችን ነው ብሎ ሊነሳ ይችላል እስልምና ከጥራትም ከማንኛውም ነገር የምታወዳድሩት ብልጫ ብቻም ሳይሆን ይሄ እንደው ምንድነው ምርጫ ብቻም ሳይሆን ብልጫና ብልጫ ነው ልታወዳድሩት የማትችሉ እምነት ነውና ልክ እኔ መጥቼ እስልምናን ከፍ አደርጋለሁ ላ የኮታ አይደለም ይሄ ፖለቲካ ነው ብዛህነት እንትን የሚለው አንድ ሰው ራሱ ሆኖ ጀማዓ የሚባል ህብረት ብዛህነት የሚሰጥበት አለ ከምን አንፃር ሲወዳደር ከቢሊየን በሉት ከትሪሊየን ውሸቶች ሲወዳደር እስልምና የሚወዳደረው እምነት ስለሌለ ተናንተና መጥቼ ዛሬ ልመለስና እስልምና አላቆሽሽ ሙስሊሞችን ነብስን እንጂ ማንንም አናቆሽሽም ይሄ ነገር በጣም ታሳቢ ያድርጉበት ድንገት እንደው ይሄን ተከራባብቼ እንደው ለዱንያ ጥቅም በየምትሉት ነገር ከሆነ ወላሂ ከፍራችሁም አላህ Subhanahu Wa Ta'ala ነው የሚያኖራችሁ አላህ ይጠብቀን በተለይ ደግሞ እስልምና ላይ ገብተን ባንድ አላህ Subhanahu Wa Ta'ala ያመን ደግሞ አጥዋፋ ይሆን አይደለም ይሄ ዱንያው ፈተና ወይም ደግሞ የዱንያው ሪዝቅ ይቅርና ገና ጀነትን እኮ ምሳሌ እንኳን ማድረግ ማንችልበት ልክ አይነ ያላየው ወይም ደግሞ ልብ ራሱ በልብ ሁሉ ጀሮም የተለየ አخص የሆነ ስጦታ እንኳን ገና ጀነትን ልንመኘው ነው አይደለም የዱንያ ጥቅም ማለት ነው ስለዚህ ሰዎች እስልምናንና ሙስሊሞችን ለይተው ሊያውቁ ይገባል አላህ Subhanahu Wa Ta'ala እንደው በንጹህ ልባቸው ፈልገው የሚመጡ ከሆነ ዱንያ ሄራ ተጠቃሚ ይሆናሉ እያንዳንዱን ፈተናም በብቃት ሊወጡት ይችላሉ አይደለም ሙስሊሞችን ይቀርና ካፊር ሊያገራላቸው ይችላል ይሄ አላህ Subhanahu Wa Ta'ala ቻይነቱን ስለሚያሳይ ነው ታምሩን ያሳያል በእያንዳንዱ ነገር ማለት ነው ስለዚህ አደራችሁን አለይኩም ቢልኢስቲቃማ አደራችሁን ከነፍሴ ጀምሮ ጽናት ይኑራችሁ ነው የምለው በጽናት ነው ማንኛውም ነገር ትግስት ወሳኝ በማንኛውም ነገር ስለዚህ ጽናት ይኑራችሁ ነው